ወደፊት ስሰራ እንደዚህ አይነት ቤት ነው የምሰራው ብለናርም ቤት ነው። ስለዚህ ያን ቤትን የመስራት ጥበብ ይቅርታ ተነጋግሮ የመግባባትን ነገር ማዳበር ያስፈልጋል። አብሮ የመኖር ሐሳብ ያለው ሰው አይመስልምና ሊገፋው ሊነቀንቀው ይችላል፣ ነገር ግን አይጥለውም። ለምን? በጥበብ ተሰርተን ብለው ለፕላስቲክ ቤት ውስጥ የሚኖሩ የሉም አሉ እኮ። ኑሯችን ትዳራችንን ስንሰራ በተቻለን አቅም ኳሊቲ በሆነ ነገር ገና እንግዲህ የሴትን ማንነት የወንድን ማንነት አውቆ በስፍራችን ላይ መቆም። ቤትን በጥበብ ለመስራት ምን ማወቅ አለብን? ቤት ሰው ለመጠለያነት ለመኖሪያነት ሲሰራ ረጅም ጊዜ ሊኖርበት ከራሱ አልፎ ልጆቹ የልጅ ልጆቹ እንደ ቅርስ እንዲተላለፍ አስቦ ይሰራል አይደለ? ስለዚህ ልክ ይሄን ሊትራሊ የምንኖርበትን ቤት በጥንቃቄ አስበን አቀደን እንደምንሰራ እንደዛ ትዳርም ቤት ነው። ስለዚህ ያንን የትዳራችንን ቤት ስንሰራ በጥበብና በማስተዋል በእነዚህ በሁለት ምሰሶዎች ልንሰራ ይገባናል። ቤት በጥበብ ነው የሚሰራው ስንል በጣም ያጌጠ ያማረ፣ እኛ እንኳን አሁን መንገድ ላይ ስናልፍ አንዳንድ ቤቶችን አይተን በጣም እንመሰጣለን። ወይኔ ወደፊት ስሰራ እንደዚህ አይነት ቤት ነው የምሰራው ብለን እንኳን የምንመኘው ያየነውን ቤት ሁሉ እንደዛ እንመኛለን ብዬ አላስብም። በጥበብ የተሰራ ያማረ በጣም ቆንጆ ቤት ስናይ ግን እኛም ልንኖርበት እንመኛለን፣ ወይም ወደፊት ስሰራ ምሰራው ብለን እናስባለን። እንዲሁ ያማረ ትዳር በጥበብ የተሰራ ትዳር ሰዎች ሲያዩት የሚማሩበት እንደነሱ በሆንኩ ብለው የሚሉት ነው። እንደዚህ አይነት ትዳር እንግዲህ እንዲሁ አይሰራም። አንዱ ቤትን የመስራት ጥበብ ይቅርታ ይባላል። ይቅርታ ሁለት ከተለያየ ቦታ የመጣን ሰዎች በመካከላችን ግጭት መፈጠሩ ማይቀር ነገር። ግጭቶች በሚፈጠሩ ጊዜ ግን ከማኩረፍ ዝም ከማለት ወይም ሌላ ነገር ከማድረግ ይልቅ ለይቅርታ የተከፈተ ልብ፣ ጥፋቱ ከፍ ያለም ሊሆን ይችላል ወይም ደግሞ ዝቅ ያለ ሊሆን ይችላል፣ ቀላልም ሊሆን ይችላል፣ ከባድ ሊሆን ይችላል። ለየትኛውም ጥፋት ግን ከኛም በኩል ቢመጣ ከአጋራችንም በኩል ቢመጣ ይቅርታ ለመስጠትም ይቅርታ ለመቀበልም ልባችን ዝግጁ ሲሆን ይሄ አንዱ ቤታችን በጥበብ የሚሰራበት መንገድ ነው። ሁለተኛው ቤታችን በጥበብ የሚሰራበት መንገድ ደግሞ ተነጋግሮ የመግባባትን ነገር ማዳበር ያስፈልጋል። ምን ደስ የሚያሳይ ወይም የሚያሳዝን ነገር ገጠመሽ፣ ውሎሽ እንዴት ነበር፣ ቀንህ እንዴት ነበረ ብሎ ይዝሊ ሁል ጊዜ መጠያየቅ ማለት በቃ ምን ሰለቸው ጥያቄ ራሱ ሊሆን አይገባም። ይሄ አንዱ ጥበብ ነው። ለምን? የወዳጆቻችንን ፊሊንግ የአጋራችንን ፊሊንግ ቀን ሙሉ ሲሰማት የዋለችውን ፊሊንግ እንጋራለን። አንዳንድ ሰው በቃ ተኮራረፈ፣ ምንም አልተጣላም፣ ምንም አላለም፣ ግን አብሮ የመኖር ሐሳብ ያለው ሰው አይመስልምና ዝም ተባብሎ በላ በቃ ጨመርሽ ምናምን ተባብሎ በቃ ዝም ብሎ አይነት ግንኙነት ይኖራልና ይሄ ቤትን የመስራት ጥበብ አይደለም። አንዱ ቤትን የመስራት ጥበብ ምንድነው? መነጋገር፣ የንግግር ክህሎትን ማዳበር። በደንብ ኮንሰርን አለኝ ስላንተ ጉዳይ ብሎ ስላንቺ ጉዳይ ብሎ መነጋገር ያስፈልጋል ማለት ነው። ሌላው ጥበብ ደግሞ ምንድነው? አብሮነት፣ ጊዜ መውሰድ፣ አብሮ ማሳለፍ፣ አብሮ መጸለይ፣ እግዚአብሔርን ቃል ማንበብ፣ ቤተክርስቲያን መሄድ፣ አብሮ መሆንን አብሮነትን በጣም ማዘውተር ግድ የሆነ አብረን ማንሆንበት አሁን የሥራ ቦታችን ሊለያይ ይችላል ወይም ሌላ ነገር ካልሆነ በስተቀር በተቻለ አቅም አብረን ማሳለፍ። ያ ማለት ከጓደኞቻችን ጋር አብረን አናሳልፍም፣ ቤተሰብ አንጠይቅም ወይ ሌላ ሶሻል ላይፍ አናረግም ሳይሆን በተቻለ አቅም በቃ ባለን ጊዜ ግን ባለቤቴ ጋር ብሎ መምጣት፣ አብሮ ማሳለፍ፣ በስልክ ኮሙኒኬት ማድረግ፣ አብሮ ሻይ መጠጣት፣ ወክ ማድረግ ሊሆን ይችላል። አብሮነት በጣም ትልቁ ትዳርን የሚያሳምር ጥበብ ነው። ቤትን የሚያሳምር ጥበብ ነው። እንግዲህ በጥበብ የተሰራው ቤት፣ በጣም ያማረው ቤት፣ በጣም ቆንጆ የሆነው ቤት ደግሞ ረጅም ዕድሜ እንዲኖር ምን ያስፈልገዋል? ማስተዋል ያስፈልገዋል። እነዚህ ማስተዋሎች ምንድናቸው ብለን ስንል ቅድምም እንዳነሳሁት እግዚአብሔርን አንደኛ ማድረግ፣ ቤታችን ውስጥ ፈቃዱን መጠየቅ፣ አንተ ብትወድ ብሎ ማለት። ገንዘብ ስላለን መግዛት መቻል ብቻ አይደለም፣ የሆነ ነገር ማድረግ ስለቻለን ሙያ ስላለን ማድረግ አይደለም። ነገር ግን አንተ ብትወድ፣ አንተ ብትፈቅድ፣ ይህን ልናደርግ ያንን ልናደርግ ብሎ የእግዚአብሔርን ፈቃድ መጠየቅ። ምክንያቱም የቤት ራስ ማን ነው ይላል? እግዚአብሔር ነው።
ከዛ በኋላ ነው ወንድ ከዛ ሴት እያለ የሚመጣው። ስለዚህ የኛ ቤት ራስ እግዚአብሔር ከሆነ ቅድሚያ ሁል ጊዜ ለእግዚአብሔር ፈቃዱን ለመጠየቅ መስጠት፣ ይሄ በጣም የሚገርም ጥበብ ነው፣ የሚገርም ማስተዋል ነው። ይህን ስናደርግ በማስተዋል ቤታችንን እያጸና ነው። ሌላው ማስተዋል ምንድነው? ልዩነታችንን ማወቅ። ወንድ እንደ ሴት አይደለም፣ ሴት እንደ ወንድ አይደለም። ለወንድ የተሰጠው ጸጋ ለወንድ የተሰጠው ችሎታ አለ። ለሴት የተሰጣት ጸጋ ለሴት የተሰጣት ችሎታ አለ። ወንድ እንደ ሴት ካልሆንክልኝ አይባልም፣ ሴትም ደግሞ እንደ ወንድ ካልሆንሽልኝ አይባልም። በተሰጠን ጸጋ፣ በተሰጠን ችሎታ፣ በተሰጠን አቅም ግን ቦታችንን ስፍራችንን ይዘን ኃላፊነታችንን መወጣት፣ ይሄ ራሱ በጣም ድንቅ ጥበብ ነው። ቀጣይ ድካማችንንና ብርታታችንን ማወቅ። የአጋርን ብርታት የአጋርን ድካም ማወቅ። እኔ በምችልበት በጣም ጎበዝ በሆንኩበት ቦታ ላይ አጋዥ ላይ ያስፈልገኝ ይችላል። የባለቤት እርዳታ ላይ ያስፈልገኝ ይችላል። ደግሞ ዊክ በሆንኩበት ደካማ በሆንኩበት ቦታ ደግሞ ካጠገቤ ሲቆም ሲያበረታኝ የተሻለ ላደርግ እችላለሁ። ባለቤቴ ብርቱ በሆነበት ቦታ ላይ ላላስፈልገው እችላለሁ። እኔ ግን በደከመበት በማይችልበት ቦታ ላይ እሱ ራሱ ኮምፈርት በማይሰማው ቦታ ላይ ግን አብሬው ሰው፣ ይሄ በጣም አንዱ ትልቁ ጥበብ ነው። ስለዚህ እነዚህን ማስተዋልና ጥበብን የቤታችን ምሰሶ በማድረግ ቤታችን ረጅም ጊዜ እንዲቆይ ማድረግ እንችላለን። እንግዲህ በጥበብና በማስተዋል የተሰራ ቤት ችግር ቢመጣ ሊገፋው ሊነቀንቀው ይችላል፣ ነገር ግን አይጥለውም። ለምን? በጥበብ ተሰርቷል። ለምን? በማስተዋል እየተመራ ነው ያለው። አልጋ ባልጋ የሆነ መንገድ የለም። ትዳር ውስጥ ብዙ ተግዳሮቶች ብዙ ችግሮች ይኖራሉ። አንዳንድ ጊዜ እንዴ ለምን እንዲሆነብን ብለን እስክንል ድረስ ቤታችንን የሚነቀንቁ የሚያንኳኩ ተግዳሮቶች ሊመጡ ይችላሉ። ነገር ግን የመጣ ተግዳሮት ሁሉ የእኛን ቤት የሚያፈርስ ሳይሆን የበለጠ ስትሮንግ እንዲሆን እንደውም ፈተናን የማለፍ ብቃት። አሁን ለምሳሌ ሁለተኛ ክፍል ያሉ ተማሪዎች ተፈትነው ሲያልፉ ሶስተኛ ይገባሉ። ሶስተኛ ክፍል ያሉ ተማሪዎች ተፈትነው ሲያልፉ 4 ይገባሉ። ልክ እንደዛ በህይወታችን ውስጥ በትዳራችን ላይ የሚመጡ ተግዳሮቶች የበለጠ እንደውም አብሮነታችንን፣ መተባበራችንን፣ መረዳዳታችንን የሚያጠነክሩ ይሆናሉ። በጥበብና በማስተዋል ቤቱ ሲሰራና ሲጸና ማለት ነው። ስለዚህ ነው የእግዚአብሔርም ቃል እንደሚል ምሳሌ 24:3 ላይ ቤት በጥበብ ይሰራል በማስተዋል ደግሞ ይጸናል ይላል። ስለዚህ ምንኖርበትን ቤት እንኳን በምን አይነት ጥበቦች እንደምንሰራ ሁላችን እናውቃለን። ማቴሪያል ስንገዛ መልካም የሆነውን ጥሩ የሆነውን ኳሊቲ የሆነውን ለምን ረጅም ጊዜ ለመኖር እንዲመቻ ማለት ነው። ግን አንዳንድ ሰዎች እንደው ካለባቸው ችግር የተነሳ ወይ ላስቲክ ቤት ውስጥ የሚኖሩ የሉም አሉ እኮ። ሳር ቤት የሚሰራ የለም፣ የጭቃ ቤት የሚሰራ አለ። አብዛኛው ሰው ስፔሻሊ ኢትዮጵያ ውስጥ በጭቃ ቤት ውስጥ ነው የሚኖረው። ግን ምረጡ ብትሉት ሪሊ የጭቃን ቤት ይመርጣሉ። ሰው ቢችል በድንጋይ በግንብ በተለያዩ ነገሮች መስራት ነው የሚፈልገው። ለምን ብለን ብንጠይቀው ረጅም ዘመን እንዲኖር ተሻጋሪ እንዲሆን ነው የሚላችሁ። ኑሯችንን ትዳራችንን ስንሰራ በተቻለን አቅም ኳሊቲ በሆነ ነገር እንግዲህ የቤታችን ኳሊቲ ምንድነው ብያችኋለሁ። ይቅርታ፣ መነጋገር፣ ኳሊቲ ታይም፣ የአብሮነት ጊዜ፣ እነዚህ በጣም ወሳኝ የጥበብ መንገዶች ናቸው ብያችኋለሁ። እግዚአብሔርን አንደኛ ማድረግ፣ አጋራችንን ድካሙን ማወቅ፣ ብርታቱን ማወቅ፣ እንደገና የሴትን ማንነት የወንድን ማንነት አውቆ በስፍራችን ላይ መቆም። እነዚህን ነገሮች ስናደርግ ቤታችን ረጅም እድሜ ያለው ሰዎች ሲያዩት ዋው ትዳር ማለት እንደነሱ ነው፣ ፍቅር ማለት እንደነሱ ነው፣ መሸካከም እንደነሱ ነው። ይህንን ቪዲዮ እያያችሁ ያላችሁ ቤተሰብ ያልሆናችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ደግሞ ቤተሰብ የሆናችሁ እያበረታታችሁን ያላችሁ ላይክ እንድታረጉ፣ ደግሞ ኮሜንት ላይ እስቲ ሐሳባችሁን አስቀምጡ። እንደዚህ ቢሆን እንደዛ ቢሆን ብላችሁ ጨምሩ፣ ሐሳብ አስቀምጡ። ለሌሎች ደግሞ እንዲደርስ ሼር እንድታደርጉ ማሳሰብ ፈልጋለሁ። አመሰግናለሁ።